ተጋደሉላችሁ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የኔ ተከታታዮች አዲስ ለሆናችሁ አህለን ወሳህለን ወመርሐባን፣ ሰብስክራይብ እያደረጋችሁ አዲስ ለሆናችሁ ተጋደሉ። ሄርሜላና ሩታ ተጋደሉ፣ ተናነቁ። ሰዎቹ ድረሱ። ለማንኛውም ጀግኒት የጀግኖች ዘር አንቺ እግርሽ ምን ይመስላል? ውጪ ሀገር ነው እንዴ የምትኖሪው? ምናምን እንዳትሉኝ ውዶችዬ፣ እንዲህ ተጋደሉላችሁ። ወላይ ተጋደሉላችሁ። ሄርሜላ የንጉሶቹ ንጉስ፣ የሚዲያው መሪ፣ የአብርሃም ቀብራራ፣ የአብርሃም ንግስት። እንግዲህ አብርሃም ደብቃው እሷ ብቻና ዳኒ መተው ዴቭ መተው ልክልካቸው የተፈጠረው ነገር ተናገሩን የምለው አንድ ጥያቄ ልጠይቃችሁ እስከ ጀማቱ ለኸይር። ትናንትና ሄርሜላ ሩታ እኮ ከደስታ ጋር ሆነ ደስተኛ ሆና ኬክ ምናምን ገዝቶ እና ደግሞ አበባ ምናምን ገዝቶ ነው ሰብራይዝ ያደረጋት። አሁን ደግሞ ምን ልሆን ብላ ነው? ወይኔ ፈጣሪ፣ እንደኔ ያስጠላችሁ ሰዎች አላችሁ ግን በዚህ ምድር ላይ ሀቂቃ ነው የምላችሁ። አሁን ሄርሜላና ሩቲ ሆነ ማንም ምንም አስጠላችሁ እና ጨንቆኝ ነው እንጂ እናንተ ቪዲዮ ውጭ የምሰራላችሁ ጨንቆኝ ነው። ቤቱም በጣም ጫጫት አለ ማለት ነው። እና ጨንቆኝ ጭንቅ ጥበብ ብሎኝ ውጭ ራሱ አያችሁ እንዴት እንደሚርግብግብ እያለ ነው እንትን ሊመጣ ማለት ነው። ሙጣር ወይም ደግሞ ዝናብ ማለት ነው። እና ደግሞ በጣም ነው የገረመኝ እስከ መጨረሻው ራሱን ያልጨረስኩትም ማለት ነው። እንትን ሩታ ማለት ነው ለሄርሜላ ልታንቃት ይሄን ያክል መተናነቅ ደረሳችሁ እንዴ? ይሄን ያክል ኧረ ጉድ! ፈጣሪ ወይ ትዕግስቱ ስጠኝ። ወይኔ ፈጣሪ ወይ ትዕግስቱ ስጠኝ። እኛ ወደ ውጭ ሀገር ሊሄዱ ነው ብለን አሁን ቪዲዮ ሰርተን ሳንጨርስ እንደገና በድጋሚ ልትተናነቁ ልትጋደሉ እንደ ወንድ እኮ ነው እንዴ? እኔም ቆይ ትንሽ መተፋፈር ትንሽ መፍራት የወንድ ቤተሰብ ቢያንስ መፍራት የለም። እኔ ማቀው ማለት የወንድ ቤተሰብ ክብር ሲኖራችሁ ክብር ሲኖረው እንደዚህ ሲከበር አንገት ደፍቶ ማለፍ ምናምን ነው ማቀው። ነገር ግን በእናንተ እንደዚህ በወንድም ቤተሰብ መካከል ገብታችሁ ይሄን ያክል መተናነቅ፣ ኧረ ቢስሚላ። በቃ ላይክ ሼር ሰብስክራይብ